ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ። ዛሬ የመጀመሪያ ቀናችን እንደመሆኑ ስለ ግራፊክ ዲዛይን ምንነትና ስለምንጠቀማቸው አፕሊኬሽኖች ነው የማስረዳችሁ። እና ግራፊክ ዲዛይን ምንድነው በሚለው ስንሄድ ግራፊክ ዲዛይን ማለት አይዲያን ወይም ደግሞ ሜሴጅን በምስል ኢሜጅ ማለት ነው የተለያዩ ቀለሞችን ጽሁፎችን በኩል በማያምርና ግልጽ በመሆኑ መልኩ ማስተላለፍ ማለት ነው። ለንግድ ማስታወቂያዎች፣ ለሶሻል ሚዲያ ይዘት ብራንድ ቢውልድ በማድረግ ወሳኝ ናቸው። ግራፊክ ዲዛይን የሚያስፈልግብን ምክንያት ምንድነው? ንግዶች ደንበኛቸውን ለመሳብ ይጠቀሙበታል። እንዲሁም ደግሞ ብራንድ አይደንቲቲ ለመገንባት ይረዳል ማለት ነው። ገቢ ምንጭም ይሆናል ፍሪላንስ ያደረጋችሁ። ግራፊክ ዲዛይን ማለት በዋናው ቪዥዋል ኮሚኒኬሽን ነው። በእይታ የሆነን መልእክት ማስተላለፊያ መንገድ ነው ማለት ነው ግራፊክ ዲዛይን ማለት። ግራፊክስ የሚለው ቃል የተለያዩ ታይፖግራፊ፣ ፎቶግራፊ እና ኢሉስትሬሽንን ያቀፈ ነው። ለምሳሌ ታይፖግራፊ ማለት ጽሁፍን ማለት ነው። እንዲሁም ፎቶግራፊ ምስልን እና ኢሉስትሬሽን የተለያዩ ስዕሎችን ናቸው ግራፊክስ ማለት ናቸው። ዲዛይን ማለት ደግሞ ምንድነው? ፕሪንሲፕሎቹ ናቸው፣ የህጎቹ ማለት ነው፣ መርሆቹ። የዲዛይን ቲንኪንግ የሚባል ነገር አለ፣ የዲዛይን አስተሳሰቡ እና ደግሞ ሌአውት አወቃቀራቸው፣ አቀማመጡ የዲዛይኑ ማለት ነው። እነዚህ ዲዛይን ይባላሉ። ስለዚህ ሁለቱ ተጣምሮ ነው ቪዥዋል ኮሚኒኬሽን የሚሰጠን ማለት ነው። በእይታ መልእክትን ማስተላለፊያ መንገድ ነው ማለት ነው። ምንድን ግራፊክ ዲዛይን ማለት ነው። ለምንድን ነው መልእክትን የምናስተላልፈው ካል ቱ ኢንፎርም ነው፣ ለማሳወቅ ሰዎችን መረጃ ለመስጠት ሊሆን ይችላል፣ ለማስተማር ሊሆን ይችላል፣ እንዲሁም ለመጠየቅም ሊሆን ይችላል። መረጃ ለመጠየቅ ሊሆን ይችላል፣ ለማሳመን ሊሆን ይችላል ማለት ነው። እንዲሁም ቱ ኢንተርቴን ሊሆን ይችላል፣ ለማዝናናት ሊሆን ይችላል። በሞባይል ዲዛይን መስራት ይቻላል? አዎ ይቻላል። ዛሬ ፓወርፉል የሆኑ ሞባይል አፕሊኬሽኖች ነው ማሳያችሁ። ፒክስል ላብ የተሰኘውን መጀመሪያ ላይ ያለው ማለት ነው። እንዲሁም ካንቫ አለ እና ደግሞ ፒክስ አርት የምትባለው ማለት ነው። እነዚህን አሳያችኋለሁ ማለት ነው። በእነዚህ ነው የምንማረው። ፒኒንተረስት እና ባክግራውንድ ኢሬዘር። ፒኒንተረስት የተለያዩ ኢንስፓይሬሽኖችን ለማውረጃ ለማየቻ ነው። እና ይሄ ባክግራውንድ ኢሬዘር የሚለው ደግሞ የምንፈልገውን ነገር ባክግራውንዱን ለማጥፋት ከፈለግን ያንን የምንጠቀምበት ነው ባክግራውንድ ኢሬዘር የሚባለው። ካንቫ አለ። ካንቫ ሁሉንም በተግባር ስለምናያቸው አውርዳችሁ ብቻ እናንተ ሬዲ ሆናችሁ ጠብቁኝ።